አንድን ገንዘብ ጠንካራ ገንዘብ የሚያሰኘው ምን እንደሆነ ታውቃላችሁ? ጥሬ ገንዘብ ላይ የተሻለ ባለቤትነት መብት አለ። ገንዘብን ዲጂታል ለማድረግ ብንሞክር ግን እንደ ፎቶ ኮፒ በማድረግ በቀላሉ ማብዛት ይቻላል። ይህ ደግሞ ደጋግሞ ያንኑ ገንዘብ የመጠቀም ችግር ያመጣል። ለዚህም ነው ባንኮች እንደ ዳኛ መሀል ገብተው ይህንን ችግር ፈተውታል። ነገር ግን ባንኮች በተለያዩ ምክንያቶች ገንዘባችሁን ፍሪዝ ሊያደርጉ ወይም ደግሞ አካውንታችሁን ብሎክ የማድረግ አቅም አላቸው። ስለዚህ ባንክ ሄዳችሁ ገንዘባችሁን ያስገባችሁ ሞመንት ያ ገንዘብ ከእናንተ ቁጥጥር ውጭ ይሆናል። ፊያት የምንለው እንደ ዶላርና ዩሮ ያሉ ገንዘቦች ቀደምት ላይ በጎልድ ይደገፉ ነበር። ለምሳሌ $20 እጃችሁ ላይ ቢኖር ባንክ ሄዳችሁ በአንድ አውንስ ኦፍ ጎልድ መቀየር ትችሉ ነበር። ከዚያም ከሁለተኛው ዓለም ጦርነት በኋላ ፕሬዚደንት ኒክሰን ዶላር ከወርቅ ጋር የነበረውን ትስስር አቋረጠው። ከዚያን ጊዜ ጀምሮ ገንዘብ በገፍ መታተም ተጀመረ። የዋጋ ግሽበትም ይዞ መጣ። ቢትኮይን ግን ታይቶ የማይታወቅ አዲስ ታሪክ ይዞ መጣ። አንደኛ ደብል ስፔንዲንግ ተፈቷል። እያንዳንዱ ዝውውር በይፋ ብሎክቼን ላይ ይመዘገባል። ፐብሊክ ሌጀር ስላለው እያንዳንዱ ዝውውር የሚታይና ፈጽሞ ማጥፋት የማይቻል። ሁለተኛ ሴንትራላይዜሽን የለም፣ ወይም ደግሞ ገንዘባችሁን የምትቆጣጠሩት እራሳችሁ ናችሁ። አንድም ባንክ የለም። ይልቁንስ በእያንዳንዱ እንቅስቃሴ ላይ ተስማምቶ የሚወስኑ ዓለም አቀፍ ኔትወርክ አለ። ውጤቱስ ምንድነው ካላችሁኝ፣ ድንበር የለሽ የገንዘብ ዝውውር በደቂቃ ውስጥ እንድታከናውኑና እንደ ፊያት ገንዘብ በገፍ ከመታተም ይልቅ መጠኑ በ21 ሚሊዮን ብቻ የተወሰነ ከረንሲ ይኖረናል። የባንክ አገልግሎት ለማያገኙ ወይም ገንዘባቸው በመታገዱ ለሰለቻቸው ሰዎች ይህ እውነተኛ ኃይል ነው። ታዲያ ጠንካራ ገንዘብ ምንድን ነው? ኮፒ ለመደረግና ከእናንተ ላይ ለመውሰድ ከባድ የሆነ ገንዘብ የትን ትመርጣላችሁ? ባንክ ወይስ ቢትኮይን? ፒስ አውት።